ላይ ማዋሉን እነሱ አሁን ይልክላቸዋል። ምንም ሳናባክን ምንም ሳናረግ እንደዚህ አይነት ስራ ላይ ብሎ ደግሞ ትምህርቱን የሚያገኙት ቤተክርስቲያን ኖራቸው መጥተው ተሳልፈው ምናምን ነገር አይደለም። ወንጌል የሚያገኙት በቴሌግራም አማካኝነት እነሱ ወንጌል ያገኛሉ። ልባቸው ሲሰበር ለሚረዱ ሰዎች ለሚረዱ ቤተክርስቲያናት እገዛ ያደርጋሉ ማለት ነው። እነሱ አሁን ከእናንተ የሚጠብቁት ጸሎት ነው። ጸሎት እንድታደርጉላቸው ምንድነው የተሰማችሁ? ምን አይነት ደስታ ነው የተሰማችሁ? ደስታችሁ በጭብጨባ ገለጹ። እንግዲህ ከእናንተ የሚጠበቀው ቤተክርስቲያን በመመላለስ ቤተክርስቲያን ታገለግሉ። ምንድነው የጎደላት? በአቅማችሁ በብር ሳይሆን እናንተ በአቅማችሁ ቤተክርስቲያን ለቤተክርስቲያን የሚደረገውን ነገር የመጥቶ ደጇን መጥረግ ራሱ ትልቅ ነገር ስለሆነ በዚህ እንድትተባበሩ ለነሱ ጸሎት እንድታደርጉና አመሰግናለሁ። እሺ እናመሰግናለን። ቀጥታ ወደ እንትኑ እንሄዳና ከዛ ቦደረት ዋሰት ቀባል ቦደስ እንደሰን ለቴ ስማችሁን አስከሉ ተረምና እየመጣችሁ ትወዳላችሁ ማለት ነው። ለተመላለፉት መልእክቶችን ቃለ እግዚአብሔር አምላክ የተመሰገነ ይሁን።